ማንነትሽን አውቄዋለሁ። ይሄ ያዝሽው መግደያሽን አስቀምጪና እናውራ። ይቅርታ፣ እኔ እስከማውቀው ከኔ ጋር ችግር ያለብሽ አይመስለኝም። ይሄ ጉዳይ እኔም ስፈልግ የነበረ ጉዳይ ነው። ስለትሽን አስቀምጪና ቁጭ ብለን እናውራ። ቁጭ ብለን እናውራ። ስለቱን አስቀምጪ እያልኩሽ ነው። እንዳትነቃንቂ፣ ግንባርሽን ነው ማፈነደው። እንዳትነቃንቂ፣ እንዳትነቃንቂ፣ ግንባርሽን ነው እየነገርኩሽ ነው። እየነገርኩሽ ነው። ግንባርሽን ነው ማፈነደው። ቁጭ በይ። ይኸው እሺ። ወይልጂ በሚያስፈልገኝ ሰዓት አመጣሽ። አመሰግናለሁ የኔ ቆንጆ። ታላቅ እህቴን መንከባከብ ግዴታዬ ነው። አመሰግናለሁ። አቤት ሜርሲ፣ ግን አንቺና ማንበብ በቃ አትፋቱ? አይሰለችሽም? ማንበብ ምን ይሰለቻል ብለሽ ነው? እንደውም አለማንበብ ነው የሚሰለቸው። ልክ አንቺ ዲያሪሽን መጻፍ እንደማይሰለችሽ ማለት ነው። ለነገሩ ብስራትም ማንበብ ስለሚወድ ነው እንደዚህ ወጥረሽ የምታነቢው። አንቺ እኮ ለሱ ብዬ የማነብ ነው የሚመስልሽ። እና የምርሽ ነው ይሉኝ። እንደዚህ ነው የምታስቢው? ሜርሲ ሙች የምርኝ። ጭራሽ በእኔ በህትሽ ብለሽ ነው የምታረጋግጭልኝ? እውነት ስለሆነ ነዋ። ወይ ሰው ልጅ አስተሳሰብ። በነገራችን ላይ ብስሬን በጣም አፈቅረዋለሁ። የማነበው ግን ለራሴ ለጭንቅላቴ ስል ነው። ገባሽ? አየንሂት ታኮሪኛለሽ እኮ። በእርግጥ እኔም ከብስሬ ጋር አሪፍ የፍቅር ግንኙነት ቢኖራችሁ ደስ ይለኛል። እሱ ግን እንደዚህ ማስብ አይመስለውም። እሱ ልክ ነሽ። ከሱ ነጥለሽ ለሌላ ሰው የምድሪበት ነው የሚመስለው። እሱን እኮ ነው የምልሽ። የሆነ መላጣ ነገር እንዴት እንደሚጠላኝ እኮ። ጭራሽ ባሌን ትሰድባለሽ? ገና ወደፊት ተማሻለ እንዴ? በለብ ነው የምሰድበው።
አንቺ ዘላለም አለምሽን መቼክለክ አይሰለችሽም? ለምን ይሰለቸኛል? አንቺ ማንበብ ይሰለችሻል? ምን ያገናኘዋል? ያ ሌላ ይሄ ሌላ ምንም ልዩነት የላቸውም። ያው የገጠመኝን የቀን ውሎዬን እኮ ላስቀምጥ ብዬ ነው። እኔም ነው ላይ ብታስቀምጫ ይሻል። ሚስጥሬንማ መደበቅ አለብኝ። ከንካትሽ የተደበቀ የምን አባሽ ሚስጥር ነው? ይኸውልሽ ሜርሲዬ፣ ሰው እኮ የሚሆነው አይታወቅም። ምናልባት አንድ ቀን እኔ በህይወት ባልኖር የዛኔ ስታነቢው ምን እንደጻፍኩ ታውቂዋለሽ። እንደምታሟርቸው ሟርተኛ እንደውም አምጪው አሁን የማነብብሽ። ቅድስት አላማረብኝም? ይሄኝማ አላማረብኝም? አንቺ ሴትዮ ዛሬ ምን ብትይኝ የቀረሽ እኮ በፓንትና በእንትን መታየት ነው። ቀድሞ ልብስ ቀይር እንጂ ነው እንዴ? አይደለም ከመገላል ተሸፈፈለ ልበል ብዬሽ እኮ አይደል? አረ በጣም ሽፈር ያች። እሺ እባክሽ ስሚኝማ፣ ግን በጣም ፈርቻለሁ። ምንድን ነው የምትፈሪው? ነግሬሽ አይደለ ብሩክ እየመጣ ነው። እዚህ ቀጥሬዋለሁ። ይምጣ። አንቺና ብሩክ የመጀመሪያችሁ ነው እንደ መገናኘት? አገር ምድሩ ሰፈሩ አይደል እንደሚያውቃችሁ ተያይዛችሁ ስትዞሩ። ስሚኝማ፣ ልነግረው ነበር ምን እንደማፈቅረው ነው። አፍሽን ዘግተሽ ተቀመጪ። ነግሬሻለሁ። እዚህ አናትሽ ላይ እንደ ቅቤ ነው ቅልጥልጥልጥልጥ የሚልብሽ። ሲጀመር ከመቼ ጀምሮ ነው አንቺ እንደዚህ አፍቃሪ ሆንሽው? ሲጀመር ያንን ባሪያ ጥቀርሽ አልወደድኩት። ድግምታ እዛ ሄዳ ስነካከሽ ነገር አለ። በጤናሽ አይደለም እንደዚህ እየሆንሽብኝ ያለሽ። ይሄ ጥቀሻ እንዴት እንደሚያስጠላኝ ሳይሆን ለራሱ። ለነገሩ ፍርሃቶቼን አሁን ላይ የሚሰሙኝም ስሜቶች ለእኔ አዲስ ናቸው። አላውቃቸውም። ነግሬሻለሁ። አፍሽን ዘግተሽ ተቀመጪ እና አልንገርኩ ይቅርብኝ። በጭራሽ እንዳትሞክሪ። መጣ ማን? እኔ ግን ምን ችግር አለው አይደል? ራስሽ ክፋች ለዛ የምትባባሉት ተባባልሽ ነው ቆንጆ። ዛሬ እዚህ ብቻችን ስለተገናኘን ደስ ብሎኛል። አዎ ኤልዳናዬ፣ ብቻዬን እስቲ ከአንቺ ጋር ጊዜ ለማሳለፍ እየበረኩ መጣሁ። ግን እኔ በዛው የምነግርህ ነገር ስላለ ነው ዛሬ እዚህ ቀጠርኩ። እየሰማሁሽ። ይኸውልህ ብሩክ፣ እንድትሰማኝ ሳይሆን ከልብ እንድታዳምጠኝ ነው የምፈልገው። ማውራት የምትፈልጊውን ነገር ማውራት ትችያለሽ። ለእኔ ጥሩ ስሜት እንዳለ አውቃለሁ። ስለሱ እንድናወራ ነው ዛሬ እዚህ ቀጠርኩ። ኤልዳና፣ ግራ እያጋባሽ ማለቴ ከዛሬ ነገ ትነግረኛለህ ብዬ ብጠብቅም ከአንተ አንደበት ምንም ሊወጣ አልቻለም። ስለ እኔ ምን እንደሚሰማህ እውነቱን እንድትነግረኝ እፈልጋለሁ። መልስልኛ። እውነቱን እንድትነግረኝ ነው ዛሬ እዚህ የቀጠርኩ። ይቅርታ ኤልዳና፣ ለእንደዚህ አይነት ነገር ዝግጁ አይደለሁም። ማለቴ ለፍቅር ዝግጁ አይደለሁም።
የሚያስጨንቀኝ ዓለምን የማጠምድበት የምገዛበት ገንዘብ እንዴት ማግኘት የሚለው ነገር ነው። እኔ ንጥት ያልኩኝ የድሃ ልጅ ነኝ። ስለ ፍቅር ማስብበት ጊዜ ላይ አይደለሁም። ቆይ አሁን ይሄ ምን ያገናኘዋል? ፍቅርና ገንዘብን እኮ ጎን ለጎን ማስኬድ የሚቻል ነገር ነው። ያለንበት እኮ ኢትዮጵያ ውስጥ ነው። 50 ሞክረን አንድ እንኳን የማይሳካበት ሀገር ላይ ነው እኮ ያለን። የምትልክልኝ ሚሴጅ የምትወስደኝ ቦታ ያን ያክል ኦቨር እንውጣ ካላደር የምትለኝ አንተ አልነበርክም እንዴ? ይኸውልሽ እንደዚህ እንድታስቢ ስላደረኩሽ በጣም ይቅርታ። አሁን ግን ድህነት እየጠራኝ ነው። መሄድ አለብኝ። ቆይ እኔ በሴትነቴ ስለጠየቅኩ ነው? ደደብ ነህ። እሺ ሄሎ ብስራት። ማርሲ የኔ ውብ ብስራት፣ እንደዚህ ብለህ አታውራኝ ብዬሃለሁ። ምክንያቱም እኔ አንተ ውብ አይደለሁም። እኔን ውብ በይኝ አላልኩሽም? አንቺ ለእኔ ሁሌም ውብ ነሽ። ደውዬልህ ነበር። ቅድም ስደውልኝ ስራ ላይ ነበርኩ። እሱንማ ቴክስት ጽፈልኝ እንኳን ነበብኩት። ስለደወልሽልኝ ደስ ብሎኛል። የደወልኩልህ ለአንድ ጉዳይ ፈልጌህ ነበር። ውዴ፣ ምንም ነገር አስመልክቶ ብትደውይልኝ ልታዘዝሽ ፈቃደኛ ነኝ። አዲስ አበባ ገብቻለሁ። እውነትሽን ነው? መቼ? ቅድም እኮ የደወልኩልህ ሰዓት እየገባሁ ነበር። ዋው፣ በጣም ደስ ይላል። እና የት ነው ያለሽው? አሁን ልምጣ? ማርሲ፣ ምን ነው ዝም አልሽ? መልሽልኝ እንጂ። መምጣት አያስፈልግም። እባክሽን። የት ነው ያለሽው? ልምጣ? አውቃለሁ በእህትሽ መጥፋት ምን ያህል እንደተረበሽ አውቃለሁ። አሁን የት ነው ያለሽው? ልምጣ? አጠገብሽ የሚሆን ሰው ያስፈልጋል። ውዴ፣ የት ነሽ? ልምጣ? ወንድሜ ጋር ነኝ። ምን? እዛ ተዘግቶ የከረመ ቤት ውስጥ ብቻሽን? መጣሁ። ታውቃለህ፣ ከአንተ ጋር ሰው ቀኑ አጭር የሆነብኛል። ሌቱ እንደ ጉንብትንትን ብሎ ቶሎ ይነጋብኛል። የኔ ፍቅር፣ ስሜት እኮ የኔ ነው። እኔም እንደዚህ አይነት ስሜት ነው።
ለምንድን ነው ግን? ስለምንወደድ ነው ውዴ። አስበሽው ይሄኔ ብንጠላላ ኑሮ የሌሊቱ መርዘም የቀኑ ማጠር አላውቅም፣ ብቻ በጣም ስልችት ይለን ነበር። ወይኔ ጉዴ! አስበዋል። ከአንተ ተለያይቼ እንዴት ነው መኖር የምችለው? የሚወድ መለያየት ምን አመጣው? አንለያዩ ምን እናት አላውቅም፣ ብቻ ዝም ብዬ እፈራለሁ። መጫወቻ መቅጠም እንደከበደ? አዎ አልቻልኩም። ቀሽም ስለሆንክ ነው። ቀሽሙኝ አይደለም የኔ ውድ፣ ይሄንም ነገር መቅጠም አቅቶኝ አይደለም። ያንቺ ስጦታ ስለሆነ ሁሌም እጄ ላይ በያዝኩት ቁጥር አጠገቤ ያለሽ ያህል ስሜት ይሰማኛል። ሌላ ምክንያት የለኝም። እንደዚህ የምታስብ ከሆነ እኮ እዚህ ድረስ መምጣት አይጠበቅም። በዛ ላይ ከተገናኘን ረጅም ጊዜያችን ነው። ረጅም ጊዜ ነው ካየሁሽ። ናፍቀሽኛል። እንዴት ስልቀር እችላለሁ የኔ ውድ? በእህትሽ መጥፋትና በእህትሽ ጓደኞች መጥፋት በጣም አዝኛለሁ። በጣም ልቤ ተሰብረዋል። በእህቴና በሌሎቹ መጥፋት ውስጥ ምንም ነገር የምታውቀው ነገር የለም? ቁጭ ብለን እናውራ። ስለቱን አስቀምጪ እያልኩሽ እንዳትነቃንቂ፣ ግንባርሽን ነው ማፍረድ። ብስራት ወይ መርሲ፣ ምን አልሽ? ጥያቄን አልመለስክልኝም። ምን ነው ዝም አልክ? አይ ምንድን ነበር ያልሽኝ? አልሰማሁሽም። ከኔ ጋር አልነበርክም ማለት ነው? ስለ እውነት ማለት ምንድን ያልሽኝ? አልሰማሁሽም። ትቼዋለሁ። ይልቅስ ቅድምም የደወልኩልህ አሁንም እዚህ እንድትመጣ የፈቀድኩልህ ጥቂት ብር ፈልጌ እንድታበድረኝ ነው። ማለት የምችል ከሆነ ብድር? አዎ ብድር። በእኔና በአንቺ መሀል ብድር አይከብድም? ችግር የለም። የምትፈልጊውን ነገር እሰጥሻለሁ። ስጦታ አላልኩህ፣ ብድር ነው ያልኩህ። ኦኬ፣ ስንት ነው የምትፈልጊው? ንገሪኝ። 100,000። ኦኬ፣ ገብቶልሻል። አመሰግናለሁ። በቅርቡ መልስልሃለሁ። ማርሲ፣ ውሃ ላምጣ? ምን ሆንሽ ነው የምታመናጭቀኝ? ልረዳሽ አይደል እንዴ? እኔ ውድ ማርሲ፣ አሁንም እንደተቀየምሽኝ ነው እንዴ? ምንም የተቀየረ ነገር የለም እኮ። አረ ማርሲ፣ የተፈጠረው ነገር ይህን ያህል ደረጃ የሚያደራርሰን ነገር አይደለም። ይህን ያህል አታካብጂ። ምን ሆንሽ ነው? ትሰማኛለህ? እዚህ የመጣሁት የጠፋችኋን እህቴን ለማግኘት ነው። አንድ ነገርም ደርሶባት ከሆነ ለመበቀል ነው የመጣሁት። ለበቀል እንጂ ስላለፈ ህይወታችን እያነሳ ፍቅር ፍቅር የምትጫወት አይደለም። ከኔ በፈጽሞ የማታገኘው ነገር ነው። ምንድነው ብስሬ? የተፈጠረ ነገር አለ? ምን ተፈጥሮ እንደዚህ አቻኩሎ የጠራኝ? ማርሴላስ ወደ ከተማ ተመልሳለች። ኧረ እባክህ አግኝቻት ነበር። መቼ? ዛሬውን ማን ቤት ከፍታ መኖር ጀምራለች። ብስሬ ሙት፣ እድለኛ ነህ።
የምትወዳትን ሴት ያለ አጃቢዎቿና ያለ መካሪዎቿ ብቻን ፍቅር ልኮመኩም ነዋ። እሷ እኔ ውስጥ እንጂ እኔ እሷ ውስጥ ቦታ የለትም። አላቅም። ኧረ እንደውም ጥላቸው ከበፊቱ ብሶባታል። ይህን ያክል ዋጋ ስከፍል የኖርከው እሷን በእጅ ውስጥ ለማስገባት መስሎኝ። እሱ ልክ ነህ። ምን ዋጋ አለው ብለህ ነው? እስካሁን ስደክምና ስለፋ የነበረው እሷን እጅ ውስጥ ለማስገባት አይደል እንዴ? ይኸውልህ ብስሬ፣ በአንዴ ልቧን ትሰጣለች ማለት አይደለም። በምትሰራቸው ጀብዶችና በምታረጋቸው ነገሮች ያበጠውን ልቧን ትቦረቡረዋለህ። እሱን የምናየው ይሆናል። በነገራችን ላይ ኤልዳና ዲያሪ ነበራት እንዴ? የምን ዲያሪ? የገጠማትን ነገር ስጽፍበት የነበረ ዲያሪ። እኔ እንጃ፣ እማውቀው የለኝም። የተፈጠረ ነገር አለ? አዎ፣ ዛሬ ማርሴላስ ቤት ሄጄ ነበር። የኤልዳና የነበረ ዲያሪ አየሁት። ላነበው አልቻልኩም። በዛ ነገር ላይ የገጠማትን ነገር የምትጽፍ ከሆነ ምናልባት የሆነ ነገር ጉድ ሊያደርገን ይችላል። በዛም ሆነ በዚህ ይህን ዲያሪ በፍጥነት በእጃችን ማስገባት አለ። Folded that paper, laid it on my bed. Folded that paper.